አብሶ ይሄ ሁሉ ወጣት ተማረ እሺ what it's worth ተመረቀ ብዙ ከገጠር የመጣለ ገጠር ተመልሶ መሄድ ያለ ተምሯል አይቷል ኤክስፔክቴሽኑ ከፍተኛ ነው ግን አመት ያህል 2 አመት ያህል 3 አመት ያህል ስራ የለም sooner or later በቃ ማትሰራው ስራ የለም አሁን በእንደዚህ ሁናቴ እዚህ ውስጥ ብትገባ ይሻላል በየ ምንድነው ነው የምመክረው ነገርኩ ሊስትሮ ችግር አለው ባለሱቆች ችግር አላቸው ሬስቶራንቶች የሁሉ ኢንግሪዲየንት ዋጋ በቃ የት ወጥቷል የምናምን ዋጋ ምን እንደገባ ታውቃለህ ሽንኩርት በለው ዘይት በለው ምን እሺ እስከ መቼ ነው ዋጋ የምጨምረው ምግቡ ላይ የሆነ ፖይንት ላይ መጥቶ የሚበላ አይደለም አሁን ወጪህ እንዲመጥቷል ዋጋ እዚህ ጋር ደርሷል ዋጋ መጨመር አትችልም አሁን እንዲህ በሆነ ማንም ሰው አይኑ ያያ አይራብም አይሞትም በቃ inappropriate ways ሙስና ከየት ነው የመጣው ከላይ የመንግስት አይደለም የግል አይደለም ሁሉም አይደለም አንድ ይሄ አልገባበትም የምትለው ተቋም የለም እንኳን ከታች ከላይ ያለ ፕሮፌሽናል ሰራተኛ ሁሉ አሁን ሊኖርበት የሚችለው ደሞዝ የለውም ስለዚህ ምን እንደማያደርግበት እዛ ቁጭ ባለበት እኔም በሆነ አደርገዋለሁ ቤተሰቤን መቻል አለብኝ ጫናው ማለው ተገልጋይ ላይ ገዢ ላይ ግን ያም ቢሆን የተወሰነ ሰው ያለው እድል ነው ሌላው ምንድነው የሚያደርገው ችግር ላይ እንቅርት ላይ ጆሮ ደግፍ የሚሉት ነገር አለ ኦሬዲ ምንም የለህም አሁን ኬሶች አውቃለሁ ቢዝነስ ውስጥ ገባለው ተብሎ ከሰው ተበድሮ ቤት አስይዞ ምናምን ይገባሉ ቢዝነሱ ይከስራል የነበረውም ይጠፋል ተገዶ ቢዝነስ መሞከር አለብኝ ብሎ ይገባል ኤንቫይሮንመንቱ ነው ላይክ ዝም ብሎ ቦራ ያለ በጣም ብዙ ከትልቅ እስከ ትንሽ የመሰማቸው ታሪኮች ናቸው ፈሳታርኩ ስራ አትስሩ ቁጭ ብዬ ልራብ ልሞት ነው ግባና ይሄን አርግ ያናርግ እንዴት ነው እኔ ራሴ ያልገባኝን ነገር እንደዛ ነው ይሄ ትንሽ ዞርኩት ግን I don't know ግልጽ መሆኔን ይሄ በእንግሊዘኛ damned if you do damned if you don't between a rock and a hard place ይሄ ወቅት ላይ ነን ያልፋል አንዱ ሁሌ መርሳት የሌለብን እንደው እሺ ያው ፍልስፍናው ስለንገባ ነው የማትማራቸው ነገሮች አሉ ህይወት ውስጥ ኑሮ ብቻ የሚያስተምርህ በኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም ያልገባሁበት ገደል የለም እስር ቤት ማለት ማከላዊ አለፈ ይሁን እዚህ አክሰስ ሪል ስቴት ላይክ እንዳለ ሁሉ ነገር ነው ግልብጥብጡን ያወጣው አለፈ መጣ ይሁን አሁን መልሶ መልክ ይይዛል በግለሰብ ህይወት ይሄ ይመጣል በተቋም ሀገር ይመጣል አሁን ያለው የምናልፈው ወቅት ሁላችንም እንዳንቀውስ ማለት እንደሚያልፍ አንርሳ ምን ያላለፋለ ጥሩም መጥፎም የመከራ ጊዜ ይመጣል ይሄዳል በአገር ህይወትም ተስፋ መቁረጥ የለብንም አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻል ሆፕ ታጣለህ ያ ማለት ደግሞ ያው መሞት ማለት ነው ህይወት እስካለ ሆፕ አለ ሁሉ ነገር ለውጥ is the only thing we know in life የመጨረሻው ጨለማ ቀን ይነጋና ይሄዳል ያ ብርሃን ደግሞ እንደገና ይጠፋል ይሄንን አስበን አሁን ያለው ወቅት እንዳለ ሆኖ they say timing is everything ምን ያክል ኢምፖርታንት ነው ታይሚንግ እንዳውም ቢዝነስ ታይሚንጉ right now ኢትዮጵያ ቀደም እንዳልኩት ትልቅ ፖቴንሻል ምን እንዳላት ሆና ለኔ አሁን ታይሚንጉ ሰው ከዚህ የዛሬ 4 አመት አንድ ቪዲዮ ቀርጬ የለቀኩት ነበር ስለ ቢዝነስ ምናምንና እንደዚሁ አይነት ነው የዛሬ 4 አመት አውርቼ ኮሜንት መጣማት
ምን ማለቱ ነው ምናምን ሁሌ የችግር ጊዜ ነው እድል ያለው ምናምን መፍራት ኦፍ ኮርስ እዚህ ሀገር ረግጠው የማያውቁ ሰዎች ናቸው እንደሚጽፉት እዚህ መሬት ላይ ነው ኖረዋለሁ አሁን የማወራህ ነገር እዚህ ጋር ያዋለው ይሄን ማለቴ ጥፋት አይደለም እንደኔ በኢንቨስትመንት የሚያምን በኢንተርፕረነርሺፕ የሚያምን የለም ግን ላይፍ ሪያሊቲ አንዳንዴ አርፈ ቁጭ ማለት ያለበት ስቶርም ሲመጣ አውሎ ንፋስ ውጭ ሀገር እኛ ደግነቱ የሰጠን ነገር ቆንጆ አየር ነው አብዛኛው ቦታ ልክ ስቶርም ይመጣል ሲባል ሁሉ ነገር ይዘጋል መስተዋቱ ቦርድ ይደረጋል ሰው ሁሉ ቤስመንት ይገባል ጣራውንም አንስቶት ስለሚሄድ ኦኬ ሰው ከቤት አይወጣም ስቶርም ሲመጣ you let the storm pass and then you move on እኔ እንግዲህ ምንም ይሄ የምመኘው ነገር አለ የምፈልገው ነገር አለ ግን እንግዲህ የማየውን ነው ማወራው አይደል የምትመክረው ሰዎች ጊዜውን እንዲጠብቁ ነው ለመስራት ኖ ምንም እንደዚህ ስለ ኤርሚያስ እንዲያለ ተብሎ ሌላ ወሬ ነው የሚወራው ስለዚህ እኔ አልመክርም እኔ ምንም አድርጎ አላልኩም እንደው አንዳንድ መረጃ አቀብያለሁ ቅድም ስለ ሪል ስቴት እያነሳ ነበረና አሁን በፊት አንተ ከነበርክበት ጊዜ ብዙ ሪል ስቴት ድርጅቶች አሉ በጣም ብዙ የሽያጭ ማዕከል መንገዶች ብዙ አሉና እንዴት ታየዋለህ አሁን የሪል ስቴት ኢንዱስትሪ ደስ ይለኛል ለምን በቃ ያሰብኩትን በር መክፈት ነው የሚገርም ትልቅ ኢንዱስትሪ ተፈጥሯል ለብዙ ሰው ሃውዚንግ ቀርቧል አክሰስ የራሱ ችግር ቢገጥመው እሱም ያው ተመልሷል አሁን መሬቶቹን ያስመለስን ነው በፊት ያሰብኩለትን ትልቁ ሪል ስቴት ካምፓኒ መልሶ ይሆናል የቤት ፋብሪካ እንዲሆን ነው ማስበው 10 አመት በቃ መሃል አለቀ ግን ኦኬ ይሁን አለፈ አሁን ሴክተሩን እንግዲህ እኛ ገብተን ስንከፍተው እኛ ብቸኛ ነበር ኦፍ ኮርስ ነው ከኛ ቀድመው እና አያት ሌላም የተከፈቱ አሉ ግን እዚህ ሴግመንት ላይ ኮንዶሚኒየም ሰርቶ መሄዱ ላይ የኛ ቢዝነስ ሞዴል ደግሞ ኦኬ ይሄንን ሴክተር መክፈት አለብን አፎርደብል ሃውዚንግ ኢን ቢዝነስ ኦኬ ፈንዳሜንታሊ ሁለት ቢዝነስ ሞዴል አለ ወይ ሃይ ቮሊዩም በገፍ ጅምላ እየሸጥክ እያንዳንዷ ላይ ሎ ማርጅን አመቱ ወሩ መጨረሻ ላይ ውጤት አለው ቮሊዩም ከሌለህ ደግሞ ሎ ቮሊዩም ሃይ ማርጅን መሆን አለበት ማለት ኪዮስክ ማለት የመርካቶ ጅምላ አከፋፋይ ቢዝነስ ሞዴል የኪዮስክ ቢዝነስ ሞዴል የኢትዮጵያ ቢዝነስ በሙሉ የኪዮስክ ቢዝነስ ሞዴል ነው ሁሌ በሎ ቮሊዩም ነው የሚሄዱት ሁሌ ሃይ ማርጅን መኖር አለበት አይሰድ ነው አሜሪካን ሀገርም አዘን ኢንቨስትመንት ባንከር እሱም ብዙ አልሄድንበትም ግን ሜቢ ትንሽ ስፔሻልቲ አለ የመጨረሻው 6 አመት ካሊፎርኒያ ነበርኩኝ ሎስ አንጀለስ 3 ሴክተሮች ነበር ከቨር የማደርገው ቴክኖሎጂ ሲሊኮን ቫሊ that was my area አሁን የሚታወቁ ትላልቅ ኩባንያዎች ያኔ ትንሽ ሆነው I know the CEOs እና ማከራቸው ነበር with to raise money ባንኪንግ ትላልቅ ባንኮች የአንድ ባንክ ቦርድ ላይ ነበርኩኝ አሜሪካን ሀገር አውርቼውም አላውቅም ደንበኛችን የነበረ ባንክ 3ኛው ሪል ስቴት ትላልቅ ካምፓኒዎች ነበሩ በአመት 10,000 ቤት ከተማ የሚገነቡ ምን የሚሉ ሴክተሩን አውቀዋለሁ አንዱም በኮንፊደንስ የሄድኩበት ቴክኖሎጂውም ባንኪንጉም አንዱም ኤክስፖዠር ያገኘሁት በሱ ነው ሪል ስቴቱ ገባንበት and my business model was high volume low margin access real estate ችግር ሲገጥመው 2000 ቤት ሸጠ ከ2000 ቤት 1200 ቤት በሜትር ካሬ 6000 ብር ነው የሸጠው really ስንት አይ ኖ አሁን ሲጠራ really በነፃ ይመስላል ግን የዛን ጊዜ ብር ሌላ ነው 1200 ቤት በሜትር ካሬ 6000 ብር ነው
ቀሪው 8,000 እና 10,000 ከ10,000 ብር ሜቢ አንድ ሳይት 12,000 ብር በሜትር ካሬ ይሸጠናል። ለምን? የኔ እቅድ በአመት በሺ የሚቆጠሩ ቤቶች። ስለዚህ እያንዳንዱ ቤት ላይ 10% ፕሮፊት ማርጅን ካገኘን ከጅምላው ነው አፎርደብል እንዲሆን ፈልጋለሁ። ኤንድ ሆልሴል ፕሌየር ለመሆን ዋጋህ ጥሩ መሆን አለበት፣ አለዛ ቮሊዩሙ አይመጣም። በዛ ገባንበት። እንደው መነሻውን አሁን ያለውን ነገር ከዛ ልክኛ ወጣን። እኔ ስደት ሄድኩኝ። ትንሽ ቆይቶ ሪል ስቴት ኩባንያ የሚገርም ነገር በቃ ሴክተሩ ላይ እኛ ጋር የሚሰሩ 120 ሰዎች ነበሩ። 100 ሴልስ ላይ ሁሉም ገባ እዚህ ሴክተር ላይ። በየቦታው እነሱ ናቸው የገቡት ያነቃነቁት። ትልቅ ቫልዩ አደድ በራሳቸውም የገቡ አሉ። ከዛ የመጡት ሰዎች አንድ ሳይት 2 ሳይት ይዘው ሲመጡ ዋጋ ከፍ እያለ ማስታወቂያዎች ምኖች ሳያየዋለሁ። ዛሬ ኮንስትራክሽን ኮስት ለአንድ ደህና ቤት አፓርትመንት ምናምን 60,000 ብር በሜትር ካሬ፣ የመሬቱን አስቤ 70,000 ብር ሳምቲንግ፣ እሱንም አይደርስም። ግን በሜትር ካሬ 200,000 250,000 ብር ይሸጣል። 200-300% ፕሮፊት ማርጅን። ለምንድን ነው? ገበያው ፈቀደለት። ነጋዴ እንዴ ማርኬቱ ዮር ፕራይሲንግ ከኮስት ጋር ምንም ግንኙነት የለውም። ማርኬቱ የሚፈቅድልህን ነው። ኪሳራ ከሆነ ኪሳራህን፣ ትርፍን ከሆነ ትርፍህን። ዋጋው እየጨመረ መጣ። ገዢ አለ። ገዢ ደግሞ ለምንድን ነው ይሄ ሴክተር እንደዚህ ቡም ያደረገው? ቢካዝ ሰው ብር ያለው ሰው በሙሉ ባንክ ማስቀመጥ አይፈልግም። ያ ካልሆነ ያለው አማራጭ ሪል ስቴት ነው።